ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ በቀጣዩ ፓርት ተመልሰን ተገናኝተናል። ባለፈው ፓርት እንግዲህ እዚህ ጋር ነው ያቆምነው። ክላሲፊኬሽን ኦፍ ሰሚኮንዳክተር የሚለው ጋር ነው ያቆምነው ማለት ነው። ከዛ በመነሳት ዛሬ አብረን የምንማማር ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ያላችሁን ሀሳብ ደግሞ ኮሜንት ላይ በመጻፍ እንግዲህ ከኔ ጋር ቤተሰብ እንድትሆኑ እላችኋለሁ። ቀጥታ ወደ ክላሳችንን እንግባ። ሰሚኮንዳክተር ክላሲፋይድ ኢንቱ ቱ ታይፕስ። ሰሚኮንዳክተር እንግዲህ በሁለት ቦታዎች ይከፈላሉ ብለናል። እነሱም አንደኛው ኢንትሪንሲክ ሰሚኮንዳክተር ይባላል። ሌላኛው ደግሞ ኤክስትሪንሲክ ሰሚኮንዳክተር ይባላሉ ማለት ነው። ስለዚህ ሰሚኮንዳክተር በሁለት ቦታዎች ይከፈላሉ። አንደኛው ኢንትሪንሲክ ሰሚኮንዳክተር ነው። ሁለተኛው ደግሞ ኤክስትሪንሲክ ሰሚኮንዳክተር ነው ማለት ነው። እነሱን እንግዲህ አንድ በአንድ የምናያቸው ይሆናል። ለምሳሌ ኢንትሪንሲክ ሰሚኮንዳክተር ስንል ምን ማለታችን ነው? ኤ ሰሚኮንዳክተር ኢን ኤክስትሪምሊ ፒውር ፎርም ኢዝ ናውን አስ ኢንትሪንሲክ ሰሚኮንዳክተር ተብሎ ይጠራሉ ማለት ነው። እንግዲህ ሰሚኮንዳክተር የሆኑ ማቴሪያሎች ወይም ደግሞ ኤሌመንቶች ከሌላ ኤሌመንት ጋር ሳይቀላቀሉ ምን ተብሎ ይጠራሉ? ኢንትሪንሲክ ሰሚኮንዳክተር ተብሎ ይጠራሉ ማለት ነው። ለምሳሌ እንደነ ሲሊከን፣ ጀርማኒየም እነዚህ ሰሚኮንዳክተር ማቴሪያሎች ናቸው ማለት ነው። እነዚህ ማቴሪያሎች ወይም ደግሞ ኤሌመንቶች ከሌላ ኤሌመንት ጋር ሳይቀላቀሉ ምን ተብሎ ይጠራሉ? ኢንትሪንሲክ ሰሚኮንዳክተር ተብሎ ይጠራሉ ማለት ነው። ቦዝ ሲሊከን and germanium are tetravalent or having 4 valence electron። እንግዲህ ሲሊከን እና ጀርማኒየም ሁለቱም አራት ቫላንስ ኤሌክትሮኖች አሉት። ቴትራ ማለት አራት ማለት ነው። ቫለንት የምትለው ደግሞ የምትወክለው ቫላንስ ኤሌክትሮን የምትለው ነው ማለት ነው። ስለዚህ አንድ ማቴሪያል ሰሚኮንዳክተር ለመባል ቫላንስ ኤሌክትሮኖቹ አራት መሆን አለባቸው ብለናል። ባለፈው ተነጋግረናል። ለምሳሌ ከአራት በታች ሲሆን ሜታል ነው የሚሆነው። ከአራት በላይ ሲሆን ደግሞ ነን ሜታል ይሆናል። አራት ሲሆን ደግሞ ሰሚኮንዳክተር ነው የሚባለው ማለት ነው። ስለዚህ ሰሚኮንዳክተር የሚባሉት እንደነ ሲሊከን ናቸው፣ እንደነ ጀርማኒየም ናቸው ማለት ነው። እነዚህ የሰሚኮንዳክተር ኤሌመንቶች ናቸው ማለት ነው። እነዚህ ኤሌመንቶችም አራት ቫለንስ ኤሌክትሮኖች አላቸው ማለት ነው። each atom forms a covalent bond or electron pairs bond with electron of neighboring atom። እያንዳንዱ አተም ከጎኑ ካሉት ወይም ደግሞ ካጠገቡ ከሚገኙት አተሞች ጋር ምን ያደርጋሉ? ኮቫለንት ቦንድ ይፈጥራሉ ማለት ነው። ወይም ደግሞ ኤሌክትሮን ፔር ይፈጥራሉ ማለት ነው። ለምንድን ነው ይሄ ያስፈለጋችሁ ካላችሁን፣ የትኛውም ኤሌመንት ምን ይፈልጋል? አንድ ሩል ማሟላት ይፈልጋል ማለት ነው። እሱም ኦክቴት ሩል ነው። ኦክቴት ሩል ማለት ቫለንስ ኤሌክትሮናቸውን 8 ማድረግ ማለት ነው። 8 ማድረግ። ስለዚህ እነዚህ ኢንትሪንሲክ ሰሚኮንዳክተሮች ደግሞ ስንት ቫለንስ ኤሌክትሮን አላቸው? 4 አላቸው ማለት ነው። ሌላ 4 ያስፈልጋቸዋል ማለት ነው 8 ለመሙላት። ስለዚህ ያንን 8 ለመሙላት ምን ያደርጋሉ? ኮቫለንት ቦንድ ይፈጥራሉ። ማለትም ያላቸውን ኤሌክትሮን ከሌላ አተም ጋር ምን ያደርጋሉ? ሼር ያደርጋሉ ማለት ነው። ሌላኛውም አተም ለዚህኛው አተም ምን ያደርጋል? ኤሌክትሮኑን ሼር ያደርጋል ማለት ነው። ስለዚህ በዚህ መልኩ የሚፈጠረው ኤሌክትሮን ሼር ምን ይባላል? ኮቫለንት ቦንድ ተብሎ ይጠራል። ወይም ደግሞ ኤሌክትሮን ፔርስ ተብሎ ይጠራል ማለት ነው። እስቲ በፊገር እንየው። በፊገር ለምሳሌ እችኛው መሀል ላይ የምትገኘው ቀይዋ ምንድነች? ሲሊከን ነች። ሲሊከን ወይም ደግሞ ጀርማኒየም መሆን ይችላል። ምክንያቱም ሁለቱም ምንድናቸው? ሰሚኮንዳክተር ናቸው። ወይ ሲሊከን ነው ወይ ደግሞ ጀርማኒየም ነው ማለት ነው። እችኛዋ ሰማያዊዋ ደግሞ ምንድነች? ቫላንስ ኤሌክትሮን ነች ማለት ነው። እነዚህ መስመሮች ደግሞ እነዚህ የምትመለከቷቸው መስመሮች ደግሞ ምንድናቸው? ኮቫለንት ቦንድ ናቸው ማለት ነው። ኮቫለንት ቦንድ ናቸው። ስለዚህ መሀል ላይ ያለችው ሲሊከን ወይም ደግሞ ጀርማኒየም አድርጋችሁ አስቧት። ከሷ ዙሪያ ያሉት እነዚህ ሰማያዊዎቹ ምንድናቸው? ቫለንስ ኤሌክትሮን ናቸው ማለት ነው። ስለዚህ ሲሊከን ስንት ቫለንስ ኤሌክትሮን አለው? ወይም ደግሞ ጀርማኒየም 4 አለው ማለት ነው። 4 አለ። ለምሳሌ 1 2 3 4 አለው ማለት ነው። 4 አለው። 4
ኤሌክትሮኖች አሉት። ስለዚህ 8 ለመሙላት ምን ያደርጋል? ካጠገቡ ካሉት አተሞች ጋር ምን ያደርጋል? ኤሌክትሮኖችን ሼር ያደርጋል ማለት ነው። ኤሌክትሮኖችን ሼር ያደርጋል። እንግዲህ እንደምትመለከቱት ይሄኛው ሲሊከን አተም ከዚህኛው ጋር ምን ያደርጋል? ኤሌክትሮን ሼር ያደርጋል። እንደዚሁም ደግሞ ይሄኛው አተም በራሱ ከሌላኛው አቶም ጋር አሁንም ምን ያደርጋል? ኤሌክትሮኖችን ሼር ያደርጋል። ኮቫለንት ቦንድ ይፈጥራል ማለት ነው። አሁንም ደግሞ ከሌላኛው ጋር ምን ያደርጋል? ኮቫለንት ቦንድ ይፈጥራል፣ ወይም ደግሞ በመሃላቸው ኤሌክትሮኖችን ሼር ያደርጋሉ። አሁንም 8 ስላልሞላ ከሌላ ጋር ምን ማድረግ አለበት? ኮቫለንት ቦንድ መፍጠር አለበት ማለት ነው። ኮቫለንት ቦንድ መፍጠር አለበት። ይሄ ኮቫለንት ቦንድ ማለት ለሁለቱም አተሞች እንደ ቫላንስ ኤሌክትሮን ነው የሚያገለግለው ማለት ነው። ለምሳሌ እችኛዋ እነዚህ ሁለቱ እችኛዋና እችኛዋ ኤሌክትሮን ለሁለቱም ለዚህኛው አተም እና ለዚህኛው አተም እንደ ቫላንስ ኤሌክትሮን ያገለግላሉ ማለት ነው። በመሃላቸው ሼር ስለሚያደርጉት። ስለዚህ እስቲ ይሄኛው 8 ቫላንስ ኤሌክትሮን ሞልቶታል ወይስ አልሞላውም የሚለውን እናየዋለን ማለት ነው። ለምሳሌ አንድ አለ እዚህ ጋር 2 3 4 5 6 7 8 ሞልቷል ማለት ነው። 8 ሞልቷል። ምንም አይነት ኤሌክትሮኖች በ8 ላይ ከ8 በላይ ከሆነ ኤሌክትሮኖቹ ፍሪ ኤሌክትሮን ይሆናሉ። ከ8 በታች ከሆነ ደግሞ ሆል ይሆናሉ፣ ወይም ደግሞ የኤሌክትሮኖች እጥረት ይፈጠራል ማለት ነው። በዛ ቦታ ደግሞ ምንድነው የሚቀመጠው? ሆል ነው የሚቀመጠው ማለት ነው። ያ ሆል ደግሞ ምን አይነት ቻርጅ አለው? ፖዚቲቭ ቻርጅ ይኖረዋል ማለት ነው። ፖዚቲቭ ቻርጅ ይኖረዋል። እዚህ ጋር ግን እንደምትመለከቱት ምንም አይነት ኤሌክትሮን ከ8 አላነሰም፣ ከ8ም አልበለጠም። ይሄ ማለት ምንም አይነት ፍሪ ኤሌክትሮን የለውም፣ ምንም አይነት ፖዚቲቭ ቻርጅ ወይም ደግሞ ሆል የለውም ማለት ነው። በዚህ መልኩ እንግዲህ ይሄ ሲሊከን ምንም አይነት ፍሪ ኤሌክትሮን የለውም። ምንም አይነት ፍሪ ኤሌክትሮን የለውም ማለት ደግሞ ምንም አይነት ካረንት በውስጡ ማለፍ አይችልም ማለት ነው። ምንም አይነት ካረንት በውስጡ ማለፍ አይችልም። ስለዚህ ምን ይሆናል? ኢንሱሌተር ይሆናል ማለት ነው። ቀጥሎ የምናየው ይሆናል አት ሎ ቴምፕሬቸር፣ ባነሰ ወይም ደግሞ ትንሽ በሆነ ቴምፕሬቸር ውስጥ ምን አይነት ባህሪ ሊኖረው ይችላል? አት ሎ ቴምፕሬቸር ኦል ቫላንስ ኤሌክትሮን አር ታይትሊ ቦንድድ the nucleus, hence no free electron are available for conduction። ስለዚህ ቴምፕሬቸሩ ባነሰ ቁጥር ከኤሌክትሮኖቹ ከኒውክለሱ ጋር መሳሳቡት ወይም ደግሞ ስበታቸው ምን ይሆናል? በጣም ይጨምራል ማለት ነው። በጣም ይጨምራል። ስለዚህ ከዛ ቦታ ለቆ ፍሪ ኤሌክትሮን ለመሆን አማራጭ አይኖራቸውም ወይም ደግሞ ቻንስ አያገኙም ማለት ነው። ስለዚህ በዛ ጊዜ ፍሪ ኤሌክትሮን ወይም ደግሞ ማናገኝ ከሆነ ምንም አይነት ካረንት ልናገኝ አንችልም ማለት ነው። ምንም አይነት ካረንት ልናገኝ አንችልም። the semiconductor therefore behave as an insulator at absolute zero temperature። በዜሮ ቴምፕሬቸር ላይ እንደዛ አይነት ሴሚኮንዳክተሮች ምን ይሆናሉ? ኢንሱሌተር ይሆናሉ። ምንም አይነት በውስጣቸው ካረንት መተላለፍ አይችልም፣ ምክንያቱም ፍሪ ኤሌክትሮን ስለሌላቸው ማለት ነው። ፍሪ ኤሌክትሮን ስለሌላቸው አት ሩም ቴምፕሬቸር፣ እንግዲህ ሩም ቴምፕሬቸር ምናልባት እርግጠኛ አይደለሁም 20 ወይም ደግሞ 27 ዲግሪ ሴንቲግሬድ ይመስለኛል። እናንተ እሱን አጣሩት። ስለዚህ በዛ በአት ሩም ቴምፕሬቸር ምን አይነት ቢሄቪየር ይኖረዋል? ወይም ደግሞ ከዜሮ በላይ ሲሆን some of the valence electron gain enough thermal energy to break up the covalent bond። እነዛ ኤሌክትሮኖች ምን ያገኛሉ? ኤነርጂ ያገኛሉ። ምን አይነት ኤነርጂ? ተርማል ማለት ቴምፕሬቸር፣ ከቴምፕሬቸር ኤነርጂ ያገኛሉ ማለት ነው። ቴምፕሬቸርን የሚገልጽ ነው ተርማል የሚለው። ስለዚህ ይሄ ቴምፕሬቸር በጨመረ ቁጥር በመሃላቸው ያለው ኮቫለንት ቦንድ ምን ይሆናል? ይሰበራል ማለት ነው። ምክንያቱም በጣም ቫይብሬት ነው የሚያደርገው፣ ወይም ደግሞ በጣም ሲንቀሳቀሱ በመሃላቸው ያለው ኮቫለንት ቦንድ ይሰበራል ማለት ነው። ይሰበራል። በዚህ ጊዜ ምን ይፈጠራል? this breaking up of covalent bond set electron free and available for conduction። በዚህ ጊዜ ኤሌክትሮኖች ከነበሩበት ቦታ ምን ይሆናሉ? ተነስቶ ይሄዳሉ ማለት ነው። ተነስቶ ይሄዳሉ። ምክንያቱም ኮቫለንት ቦንድ ሲሰበር
ኤሌክትሮኖቹ ከዛ ቦታ ተነስቶ ይንቀሳቀሳሉ። ሲንቀሳቀሱ ምን ይሆናሉ? ፍሪ ኤሌክትሮን ይሆናሉ ማለት ነው። ፍሪ ኤሌክትሮን ይሆናሉ። ፍሪ ኤሌክትሮን ሆኑ ማለት ደግሞ ለኮንዳክሽን ምን ይሆናሉ? ዝግጁ ይሆናሉ ማለት ነው። ለኮንዳክሽን ዝግጁ ይሆናሉ ማለት ነው። when an electron escaped from a covalent bond and become free, electron vacancy is created in a covalent bond. ምን ይፈጠራል? ለምሳሌ ከዛ ቦታ ኤሌክትሮኖቹ ተንቀሳቀሱ ወይም ደግሞ ከዛ ቦታ ኤሌክትሮኖቹ ቢሄድ ኤሌክትሮኗ የሄደችበት ቦታ ወይም ደግሞ የወጣችበት ቦታ ምን ይፈጠራል? ሆል ይፈጠራል ማለት ነው። ሆል ይፈጠራል። such a vacancy is called hole. ይሄ የኤሌክትሮኖች ህጥረት ወይም ደግሞ ኤሌክትሮን ከስፍራው መነሳት ወይም ደግሞ የተነሳበት ስፍራ ምን ተብሎ ይጠራል? ሆል ተብሎ ይጠራል። it carries positive charge and move under the influence of an electric field in the direction of the electric field applied. ይሄም ማለት እንግዲህ ፖዚቲቭ ቻርጅ ይኖረዋል። ሆል ፖዚቲቭ ቻርጅ አለው። እነዚሁም ደግሞ የሚንቀሳቀሰው በምን ግፊት ነው? በኤሌክትሪክ ፊልድ ነው ማለት ነው። ይሄ ኤሌክትሪክ ፊልድ አፕላይ በተደረገበት መንገድ ወይም ደግሞ ዳይሬክሽን ይንቀሳቀሳሉ። ምኖቹ? ሆሎቹ ማለት ነው። ሆሎቹ በዛ በኩል መንቀሳቀስ ይጀምራሉ ማለት ነው። number of hole are equal to the number of electron. እንግዲህ ሆልስ እንግዲህ ፖዚቲቭ ቻርጅ ናቸው ብያለሁ። እንግዲህ የነሱ ብዛት ከኤሌክትሮን ብዛት ጋር እኩል ናቸው። ምክንያቱም ሆል የሚፈጠሩት አንድ ኤሌክትሮን ከዛ ሲነሳ ነው። ስለዚህ የሆል ነምበር እና የሆሎቹ ብዛት እና የኤሌክትሮኖቹ ብዛት ምንድናቸው? እኩል ናቸው ማለት ነው። እኩል ናቸው። a hole is nothing but the absence of electron. ሆል ማለት ምንም ማለት አይደለም። ኤሌክትሮን ማጣት ወይም ደግሞ ከዛ ቦታ ኤሌክትሮን ስናጣ ምን እናገኛለን? ሆል እናገኛለን ማለት ነው። እንግዲህ ኢንትሪንሲክ ሰሚ ኮንዳክተር የሚባሉት እነዚህ ናቸው ማለት ነው። ምንም አንድ ማቴሪያል ከሌላ ኤሌመንት ጋር ወይም ደግሞ ከሌላ ማቴሪያል ጋር ማይቀላቀል ከሆነ ያ ማቴሪያል ደግሞ ሰሚ ኮንዳክተር ከሆነ ምን ተብሎ ይጠራል? ኢንትሪንሲክ ሰሚ ኮንዳክተር ተብሎ ይጠራል ማለት ነው። ሁለተኛው የሰሚ ኮንዳክተር ታይፕ ኤክስትሪንሲክ ነው። ኤክስትሪንሲክ ሰሚ ኮንዳክተር ነው። when an impurity is added to an intrinsic semiconductor, it is conductivity change. ምንድነው? አንድ ማቴሪያል ሰሚኮንዳክተር የሆነ ማቴሪያል ከሌላ ማቴሪያል ጋር ብንቀላቅለው ኮንዳክቲቪቲው ምን ይሆናል? ይቀየራል ማለት ነው። ለምሳሌ ቅድም ኢንሱሌተር ነው የሆነው አይደል? ኢንሱሌተር ነው የሆነው። በዚህኛው ጊዜ ደግሞ ኢንሱሌተር አይሆንም ማለት ነው። ስለዚህ ኮንዳክቲቪቲው ምን ይሆናል? ይቀየራል ማለት ነው። ይቀየራል። This process of adding impurity to a semiconductor is called doping, and the impurity semiconductor is called extrinsic semiconductor. እንግዲህ ይሄ ፕሮሰስ ወይም ደግሞ የሰሚኮንዳክተር ማቴሪያልን ከሌላ ማቴሪያል ጋር የመጨመር ወይም ደግሞ አንድ ላይ የማደባለቅ ሂደት ምን ተብሎ ይጠራል? ዶፒንግ ተብሎ ይጠራል ማለት ነው። ዶፒንግ ተብሎ ይጠራል። በአጠቃላይ ይሄ ደግሞ ምን ተብሎ ይጠራል? በአጠቃላይ እንግዲህ ሰሚኮንዳክተር የሆነውን ከሌላ ኤሌመንት ጋር ማቀላቀል ወይም ደግሞ አቀላቅለን ያገኘነው ምን አይነት ሰሚኮንዳክተር ይሆናል? ኤክስትሪንሲክ ሰሚኮንዳክተር ተብሎ ይጠራል ማለት ነው። ዲፔንዲንግ ኦን ዘ ታይፕ ኦፍ ኢምፒውሪቲ አድድ፣ እንግዲህ ከሰሚኮንዳክተሩ ላይ በጨመርነው ኬሚካል አይነት ላይ ተመስርቶ አሁንም ኤክስትሪንሲክ ሰሚኮንዳክተር በስንት ቦታ ይከፈላል? በሁለት ቦታዎች ይከፈላሉ ማለት ነው። በሁለት ቦታዎች ይከፈላሉ። እነሱም ኤን ታይፕ እና ፒ ታይፕ ሰሚኮንዳክተር ተብሎ ይከፈላሉ ማለት ነው። ኤን ታይፕ ምንድነው? ፒ ታይፕ ምንድነው የሚለውን አብረን ምናይ ይሆናል። ቀደም እንዳልኳችሁ ነው። እንግዲህ ኤን ታይፕ ወይም ደግሞ ፒ ታይፕ የምንለው ከሰሚኮንዳክተር ማቴሪያል ላይ የጨመርንበትን ሌላ ሰሚኮንዳክተር ላይ ተመስርቶ ነው ሁለቱ ቦታ የሚከፈለው ማለት ነው። ለምሳሌ እስቲ ኤን ታይፕ ሰሚኮንዳክተር ምንድነው የሚለውን እንየው። ኤን ታይፕ ሰሚኮንዳክተር ምንድነው የሚለውን when a small current of pentavalent impurity is added to a pure semiconductor, it is called n type semiconductor. እንግዲህ ሰሚኮንዳክተሮች ቅድም እንዳልኳችሁ 4 ቫለንስ ኤሌክትሮን አላቸው። እነዛን 4 ቫለንስ ኤሌክትሮን ያላቸውን ከፔንታቫለንት
ከሆነ ኤሌመንት ጋር ብንቀላቅላችሁ ፔንታ ማለት 5 ነው። ቫለንት ማለት ደግሞ ቫላንስ ኤሌክትሮን ማለት ነው። ስለዚህ 4 ቫላንስ ኤሌክትሮን ያላቸውን ሰሚኮንዳክተር ከሌላኛው 5 ቫላንስ ካላቸው ኤሌመንቶች ጋር ብንቀላቅላቸው ኤን ታይፕ ሰሚኮንዳክተር እናገኛለን ማለት ነው። ኤን ታይፕ ሰሚኮንዳክተር እናገኛለን። አዲሽን ኦፍ ፔንታቫለንት ኢምፒዩሪቲ ፕሮቫይድ ኤ ላርጅ ነምበር ኦፍ ፍሪ ኤሌክትሮን። እንግዲህ እነዛን ፔንታቫለንት የሆኑ ኤሌመንቶችን ከሰሚኮንዳክተር ወይም ደግሞ ፒውር ሰሚኮንዳክተር ጋር መቀላቀላችን እንግዲህ ብዙ ፍሪ ኤሌክትሮኖችን እንድናገኝ ያደርገናል ማለት ነው። ብዙ ፍሪ ኤሌክትሮኖችን እንድናገኝ ያደርገናል። ሰሚኮንዳክተር ክሪስታላይን ውስጥ ብዙ ፍሪ ኤሌክትሮኖች እንድናገኝ ይረዳናል ማለት ነው። ታይፒካል ኤግዛምፕል ፎር ፔንታቫለንት ኢምፒዩሪቲ አር አርሰናይድ፣ አንቲሙን፣ ፎስፈረስ። እንግዲህ እነዚህ ፔንታቫለንት ወይም ደግሞ 5 ቫላንስ ኤሌክትሮን ያላቸው ኤሌመንቶች ለምሳሌ እንደማናቸው አርሰናይድ አለ፣ አንቲሙን አለ፣ ፎስፈረስ አለ ማለት ነው እና ሌሎችም አሉ። ስለዚህ እነዚህ 5 ቫላንስ ኤሌክትሮን ያላቸው ኤሌመንቶች ናቸው ማለት ነው። እነዚህን ኤሌመንቶች ለምሳሌ ሲልከን ወይም ደግሞ ጀርማኒየም 4 የሆነ ቫላንስ ኤሌክትሮን አላቸው። እነሱም ደግሞ ከምንም ጋር ሳይቀላቀሉ ኢንትሪንሲክ ወይም ደግሞ ፒውር ሰሚኮንዳክተር ናቸው ማለት ነው። እነዚህ ፒውር ሰሚኮንዳክተሮች እንግዲህ ከ5 ቫላንስ ኤሌክትሮን ካላቸው ጋር ሲቀላቀሉ ኤን ታይፕ ነው የሚሰጠን። ኤን ታይፕ ነው የሚሰጡን ማለት ነው። ያ ማለት ደግሞ ብዙ ፍሪ ኤሌክትሮኖች ያላቸውን ይሰጡናል ማለት ነው። such impurity which produce n-type semiconductor are known as donor impurity because they donate or provide free electron to the semiconductor crystalline። እንግዲህ እነዚህ ምን ተብሎ ይጠራሉ? ዶነር ኢምፒዩሪቲ ተብሎ ይጠራሉ። ዶነር ኢምፒዩሪቲ ለምንድን ነው ካላችሁን እንግዲህ ከነዚህ ብዙ ፍሪ ኤሌክትሮኖች ይሰጡናል ማለት ነው። ዶነር ናቸው የሚሰጡ ናቸው ፍሪ ኤሌክትሮኖችን። ምክንያቱም ብዙ ፍሪ ኤሌክትሮኖችን የምናገኝባቸው ስለሆነ ዶነር ኢምፒዩሪቲ ተብሎ ይጠራሉ ማለት ነው። to understand the formation of n-type semiconductor consider a pure silicon crystal with the impurity say arsenide added to it in show figure 1.1 የሚለውን ነው። እንግዲህ ያንን ፊገር በሚቀጥለው ስላይድ ላይ የምናየው ይሆናል። ስለዚህ ሲልከንን ከአርሰናይድ ጋር ብናቀላቅለው ይሄንን ኤን ታይፕ የሚባለውን ሰሚኮንዳክተር እናገኛለን ማለት ነው። we know that a silicon atom has 4 valence electron and arsenide has 5 valence electron። እንግዲህ እንደምናውቀው ሲልከን አተም 4 የሆነ ቫላንስ ኤሌክትሮን አለው and አርሰናይድ የሚባለው ደግሞ 5 ቫላንስ ኤሌክትሮን አለው ማለት ነው። when arsenic is added as impurity to silicon እንግዲህ እንደ ኢምፒዩሪቲ ወይም ደግሞ ንጹህ እንዳልሆነ ወይም ደግሞ ለምሳሌ አርሰናይድ ለብቻው ምንድነው ፒውር ነው። እንደዚሁም ነው ሲልከን ለብቻው ምንድነው ፒውር ነው ማለት ነው። እነዛን ሁለቱን ብናቀላቅላቸው ግን ኢምፒዩሪቲ ነው የሚፈጠረው። ፒውር አይደለም ወይ ሲልከን አይደለም ወይ ደግሞ አርሰኒክ አይደለም ማለት ነው። ሁለቱን አንድ ላይ አቀላቅሎ ነው የሚይዘው ማለት ነው። ስለዚህ ኢምፒዩሪቲ ነው የሚባለው። ስለዚህ 4 valence electron of silicon make covalent bond with 4 valence electron of arsenic። ስለዚህ እነዛ የሲልከኖቹ 4 ቫላንስ ኤሌክትሮኖች ከአርሰኒክ ቫላንስ 4 ቫላንስ ኤሌክትሮኖች ጋር ምን ያደርጋሉ? ኮቫለንት ቦንድ ሜክ ያደርጋሉ ወይም ደግሞ ኮቫለንት ቦንድ እንዲፈጠሩ ያደርጋሉ። እንግዲህ ቅድም እንዳልኳችሁ አርሰኒክ ስንት አለው? 5 አለው። እሺ አምስተኛው the fifth valence electron field not place in the covalent bond። እንግዲህ አምስተኛው ምንም አይነት ኮቫለንት ቦንድ መፍጠር አይችልም። ምክንያቱም አምስተኛው ሲልከን ምንም አይነት ከ4 የበለጠ ቫላንስ ኤሌክትሮን የለውም፣ 4 ነው ያለው። እንግዲህ 4ቱን ደግሞ ከ4ቱ ጋር ኮቫለንት ቦንድ ፈጥሯል። አምስተኛው ያለው አማራጭ ምን መሆን ነው? it become free ኤሌክትሮን መሆን ነው ማለት ነው። ስለዚህ ፍሪ ኤሌክትሮን መሆን ነው። አምስተኛው ምን ይሆናል? ፍሪ ኤሌክትሮን ይሆናል። and travel to the conduction band as shown in the figure። እንግዲህ ምን ይሆናሉ? በተለያየ ቦታዎች በመንቀሳቀስ ምን ይፈጥራል? ኮንዳክሽን እንዲፈጠር ያደርጋሉ እነዛ ፍሪ ኤሌክትሮኖች። therefore for each arsenic atom added 1 free electron will be available in the silicon crystal። እንግዲህ በሲልከን ውስጥ አንድ አርሰኒክ ብንጨምር
አንድ ፍሪ ኤሌክትሮን ነው የምናገኘው። እንደዚሁም ደግሞ 1 ሚሊዮን አርሰኒክ ብንጨምር በሲሊከን ውስጥ 1 ሚሊዮን የሆነ ፍሪ ኤሌክትሮን እናገኛለን ማለት ነው። ቶት each arsenic atom provide one free electron, yet an extremely small amount of arsenic impurity provide enough atom to supply million of free electron። እንግዲህ ትንሽዬ የሆነች አርሰኒክ አተምን በሰሚኮንዳክተር ውስጥ ወይም ደግሞ ሲሊከን ውስጥ ብትጨምሩ በሚሊዮን የሚቆጠሩ ፍሪ ኤሌክትሮኖችን ማግኘት ይቻላል ማለት ነው። ዱቱ ተርማል ኤነርጂ፣ በተርማል ኤነርጂ ወይም ደግሞ በቴምፕሬቸር ኤነርጂ ምክንያት still whole electron pair are generated, but the number of free electron are very large in the number when compared to holes። እንግዲህ ብዙ ኤሌክትሮኖች እናገኛለን ብለናል ቅድም። በተርማል ኤነርጂ ደግሞ በመሃላቸው ያለው ኮቫለንት ቦንድ ምን ይሆናል? ይሰበራል ማለት ነው። ይሄ ኮቫለንት ቦንድ በሚሰበርበት ሰዓት ቴምፕሬቸር ሲጨምር ኮቫለንት ቦንዱ ይሰበራል። ይሄ ኮቫለንት በሚሰበርበት ጊዜ በአንድ ጊዜ እናገኛለን ፍሪ ኤሌክትሮን እናገኛለን። ኤሌክትሮኑ በተነሳችበት ቦታ ደግሞ ሆል እናገኛለን ማለት ነው። በአንድ ጊዜ ሆል እና ኤሌክትሮንን እናገኛለን ፔር በሆነ መልኩ በአንዴ እነዚህ ሁለቱን እናገኛለን ማለት ነው። በዚህ ግን አብዛኛውን ማጆሪቲ ስፍራ የሚይዘው ምንድነው? ኤሌክትሮን ነው። ምክንያቱም ኤሌክትሮን ብዙ ቅድም አግኝተናል ፍሪ ኤሌክትሮኖችን፣ አሁንም ደግሞ ጨምረን ፍሪ ኤሌክትሮኖች አገኘን። አብዛኛውን ምኖረን በዛ ውስጥ ኤሌክትሮን ነው ማለት ነው። ትንሽ መጠን ያለው ደግሞ የምናገኘው ሆል ናቸው። እነዚህ ሆሎችን የሚፈጠሩት በተርማል ኤነርጂ ምክንያት ነው ማለት ነው። ሶ in an any type semiconductor electron are major charge carriers and whole are minority charge carriers። እንግዲህ ቅድም እንዳልኳችሁ ነው ማጆሪቲ ቻርጅ ካሪየር የምናገኘው ምንድነው? ኤሌክትሮን ነው ማለት ነው። ኤሌክትሮኖች አብዛኛውን ስፍራ ይይዛሉ። ምክንያቱም ብዛታቸው እንግዲህ የሚበልጠው ምንድነው? የኤሌክትሮኖች ናቸው ማለት ነው። ትንሽዬ ብዛት ያላቸው ደግሞ ምንድናቸው? ሆል ናቸው ማለት ነው። ሆል ናቸው። እነዚህ ሆሎችም በተርማል ኤነርጂ ወይም ደግሞ በቴምፕሬቸር ምክንያት የሚፈጠሩ ናቸው ማለት ነው። since current conduction is predominantly by free electron or negatively charged, it is called n-type semiconductor. n means negative voltage or negative charge ኔጌቲቭ የምትለውን ትገልጻለች ማለት ነው። ስለዚህ በአብዛኛው ዶሚኔት የሚያደርጉት ምንድናቸው? በኤን ታይፕ ውስጥ ኤሌክትሮኖች ናቸው ማለት ነው። ኤሌክትሮኖች ደግሞ ኔጌቲቭሊ ቻርጅ ናቸው። ሶ ይሄ ኔጌቲቭ በምን ይወክላል? በኤን ይወክላል ማለት ነው። በኤን ይወክላል። ኤን ታይፕ ስንል ኔጌቲቭ ታይፕ ሰሚኮንዳክተር እያለን ነው። ወይም ደግሞ ኤሌክትሮን ታይፕ ብዙ ኤሌክትሮኖች ያሉት ሰሚ ኮንዳክተር እያለን እንደሆነ ማወቅ ይኖርብናል ማለት ነው። ማወቅ ይኖርብናል። እስቲ እዚህኛው ፊገር ላይ ኤን ታይፕ ሰሚኮንዳክተር ምን ይመስላል፣ እንዴት ነው የሚፈጠረው የሚለውን እንየው። ኤን ታይፕ ሰሚኮንዳክተር በውስጡ አርሴኒክ አለው። አርሴኒክ እንግዲህ 5 ቫለንስ ኤሌክትሮን አለው ቅድም እንዳልኳችሁ። ስለዚህ ምን ይፈጠራል? በመሃሉ አርሴኒክ አለን። ከሱ አካባቢ ላይ ያሉት ደግሞ ሲሊከኖች አሉ። እነዚህ ሁሉ ምንድናቸው? ሲሊከን ናቸው። ሲሊከን ቅድም እንደነገርኳችሁ እንግዲህ 4 የሆነ ቫለንስ ኤሌክትሮን አላቸው ማለት ነው። አርሴኒክ ግን ስንት አለው? 5 አለው ማለት ነው። አርሴኒክ 5 አለው። ሲሊከን እና ጀርማኒየም ደግሞ ስንት አላቸው? 4 አላቸው ማለት ነው። 4 አላቸው። እንቁጠረው እስቲ ቫለንስ ኤሌክትሮን የቫለንስ ኤሌክትሮን ኦፍ አርሴኒክ ማለት ነው። ስለዚህ 1 2 3 4 5 እችኛው ፍሪ ኤሌክትሮኖች ማለት ነው፣ አምስተኛው። ስለዚህ የትኛውም ኤሌመንት ምን ማሟላት ይፈልጋል? ኦክቴት ሩል ማሟላት ይፈልጋል ማለት ነው። ለዛ ሲባል ይሄኛው አርሴኒክ አተም ምን ያደርጋል? ከአጠገቡ ካሉት ሲሊከኖች ጋር ምን ያደርጋል? ኮቫለንት ቦንድ ይፈጥራል። 8 ለመሙላት ማለት ነው ቫለንስ ኤሌክትሮኖቹን። ለምሳሌ እችኛዋን ኤሌክትሮን ከዚህኛው ሲሊከን ጋር ሼር ያደርጋል። እንደዚሁም የሲሊከኑን ኤሌክትሮን ምን ያደርጋል? ሼር ያደርገዋል ማለት ነው። እችኛ ኤሌክትሮን ለዚህኛውም እንደ ቫለንስ ኤሌክትሮን ለሁለቱም እንደ ቫለንስ ኤሌክትሮን ያገለግላሉ ማለት ነው። በመሃላቸው ያሉት ኤሌክትሮኖች ለሁለቱም እንደ ቫለንስ ኤሌክትሮን ያገለግላሉ። አሁንም ሌላ ተጨማሪ ይሄና ይሄም
እንደ ቫላንስ ኤሌክትሮን ለሲሊከንም ለአርሰኒክም ያገለግላሉ ማለት ነው። እንደዚሁም ደግሞ በዚህ በኩል ያሉትም ልክ እንደዛ ሼር በማድረግ ኮቫለንት ቦንድ እንዲፈጠሩ ያረጋሉ። እንግዲህ አንድ ኤሌመንት ኦክቴት ሩል ማሟላት ይፈልጋል ብለናል። እንግዲህ እስቲ አሟልታል ወይስ አላሟላም ኮቫለንት ቦንድ ከፈጠረ በኋላ የሚለውን እንየው። 1 2 3 4 5 6 7 8 ስለዚህ 8 ሞልቶታል ማለት ነው። 8 ሞልቶታል። ግን ሲሊከን 4 ነው ያለው፣ አርሰኒክ ደግሞ 5 ነው ያለው። አንድ ላይ 9 ነው ማለት ነው። 8 ብቻ ነው የሚፈልጉት። ግን እነዚህ እንግዲህ 9ኛው ወይም ደግሞ ከ8 የተረፈው ምን ይሆናል? ፍሪ ኤሌክትሮን ይሆናል ማለት ነው። ይሄው እና እዚች ጋር ፍሪ ኤሌክትሮን ትሆናለች ማለት ነው። ፍሪ ኤሌክትሮን ትሆናለች። እንግዲህ አንድ አርሰኒክ አንድ ፍሪ ኤሌክትሮን ይሰጠናል። በሚሊዮን የሚቆጠር አርሰኒክን በሲሊከን ውስጥ ብንጨምር በሚሊዮን የሚቆጠር ፍሪ ኤሌክትሮን እናገኛለን ማለት ነው። ፍሪ ኤሌክትሮኖችን እናገኛለን ማለት ነው። እንግዲህ ማጆሪቲ ቻርጅ ካሪየርስ ኤሌክትሮን ነው የሚሆነው በኤን ታይፕ ውስጥ ብዙ ብዛት ያላቸው ፍሪ ኤሌክትሮኖችን በኤን ታይፕ ውስጥ እናገኛለን። ኤን የምትለው እንግዲህ ኔጌቲቭ ቻርጅ የምትለውን ትወክላለች ማለት ነው። ምክንያቱም ኤሌክትሮኖች ኔጌቲቭ የሆነ ቻርጅ ስላላቸው። እንደዚሁም ደግሞ ማይኖሪቲ የሆኑ ሆሎች አሉ ወይም ደግሞ ፖዚቲቭ ቻርጆች አሉ። እነዛ ፖዚቲቭ ቻርጆች የሚፈጠሩት በምንድን ነው? በተርማል ኢነርጂ ምክንያት፣ በቴምፐሬቸር ምክንያት። ይሄ ቴምፐሬቸር ምን ያደርጋል? በመሃላቸው ያለውን ኮቫለንት ቦንድ እንዲሰበር ያደርጋል ማለት ነው። በሚሰበርበት ጊዜ ፍሪ ኤሌክትሮን እናገኛለን። ፍሪ ኤሌክትሮን ባገኘንበት ቦታ ላይ ሆል እናገኛለን ማለት ነው። ሆል እናገኛለን። እነዚህ ሆሎች ግን ማይኖሪቲ ቻርጅ ካሪየርስ ናቸው። በምን ውስጥ? በኤን ታይፕ ውስጥ ማለት ነው። በኤን ታይፕ ሰሚ ኮንዳክተር ውስጥ እንግዲህ ኮንዳክሽን ባንድ የሚባለው ወይም ደግሞ በባንድ ብናየው ባንድ እንግዲህ 3 ሌቭሎች አሉ። አንደኛው ኮንዳክሽን ባንድ አለ፣ ሁለተኛው ደግሞ ፎርቢድን ጋፕ አለ፣ ሶስተኛው ደግሞ ቫላንስ ባንድ አለ። እነዚህ እንግዲህ ባለፈው ፓርት ላይ ተነጋግረናል ምን እንደሆኑ። ፎርቢድን ጋፕ ምንድነው? ኮንዳክሽን ባንድ ምንድነው? ቫላንስ ባንድ ምንድነው? የሚለውን ሁሉንም አይተን ነበረ ባለፈው ክፍለ ጊዜ ማለት ነው። ስለዚህ ኮንዳክሽን ባንድ ውስጥ ብዙ ፍሪ ኤሌክትሮኖች ስናገኝ ኮንዳክሽን ባንድ ነው የሚገቡት ማለት ነው። ኮንዳክሽን ባንድ ውስጥ እናገኛቸዋለን። እንደዚሁም ደግሞ በመሃላቸው ፎርቢድን ያለው ጋፕ ፎርቢድን ጋፕ ምን ይሆናል? የጠበበ ይሆናል ማለት ነው። እንደ ኢንሱሌተር እንግዲህ ሰፊ የሆነ በመሃላቸው ፎርቢድን ጋፕ የላቸውም፣ ጠባብ የሆነ ነው። እንደን ኮንዳክተርም ደግሞ ፎርቢድን ጋፕ አይጠፋም ማለት ነው። ስለዚህ ከኢንሱሌተር ያነሰ ከኮንዳክተር ደግሞ የበለጠ ፎርቢድን ጋፕ ይኖራቸዋል። ምንድነው? ሰሚ ኮንዳክተሮች ማለት ነው። ሰሚ ኮንዳክተሮች እንግዲህ ቫላንስ ባንድ ውስጥ ደግሞ የሚገኙት ምንድናቸው? ሆሎች ናቸው ማለት ነው። ሆሎች ናቸው። ፎርቢድን ጋፕ ምንድነው? ከኤሌመንቱ ላይ ፍሪ ኤሌክትሮን ለማግኘት የሚያስፈልገን ኢነርጂን የሚገልጽልን ወይም ደግሞ የሚወክልልን ይሆናል ማለት ነው። ፎርቢድን ጋፕ እንግዲህ ይህንን በዚህ መልኩ ማየት ይቻላል። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ጻፉልኝ። ቀጥሎ ያለው ፒ ታይፕ ሰሚ ኮንዳክተር ነው። ፒ ታይፕ ደግሞ እንዴት ነው የሚፈጠረው? when small amount of trivalent impurity is added to a pure semiconductor it is called p type semiconductor። እንግዲህ ቴትራቫለንት የሆነ ኢምፒዩሪቲ ወይም ደግሞ ኤሌመንት ከሰሚ ኮንዳክተር ጋር አንድ ላይ ብናቀላቅላቸው ምን ይሆናሉ? ፒ ታይፕ ሰሚ ኮንዳክተር ይሰጡናል። እንግዲህ ቴትራቫለንት ማለት 3 ቫላንስ ኤሌክትሮን ያላቸው ኤሌመንቶች ናቸው ማለት ነው። እነዛን ከፒውር ሰሚኮንዳክተር ጋር ብናቀላቅላቸው ፒ ታይፕ ሰሚኮንዳክተር እናገኛለን። እንዴት ነው የሚለውን አብረን የምናይ ይሆናል ማለት ነው። trivalent impurity provide large number of hole in the semiconductor crystal። እንግዲህ እነዚህ trivalent impurity በሰሚኮንዳክተር ክሪስታል ውስጥ ምን እንዲፈጠሩ ያደርጋሉ? ሆል እንዲፈጠር ያደርጋሉ። ወይም ደግሞ ፖዚቲቭ ቻርጅ እንዲፈጠሩ ያደርጋሉ። እንግዲህ እነዚህ ትራይቫለንት የሆኑ ኤሌመንቶች ወይም ደግሞ 3 ቫላንስ ኤሌክትሮን ያላቸው ኤሌመንቶች ምንድነው ካላችሁ እንደና ጋሊየም ማንሳት ይቻላል፣ እንደና ቦሮን ማንሳት ይቻላል እና ሌሎችም
ሶስት ቫላንስ ኤሌክትሮኖች ያላቸውን ማንሳት ይቻላል ማለት ነው። such impurity which produce p-type semiconductor are known as acceptor impurity because they hold create and accept the electron in the semiconductor crystalline። እንግዲህ እነዚህ ትራይቫለንት ኢምፒዩሪቲ ያላቸውን ኤሌመንቶች ከፒውር ሰሚኮንዳክተር ጋር ሲቀላቀሉ ምን ይፈጥራሉ? አክሴፕተር ይፈጥራሉ። ወይም ደግሞ ኤሌክትሮኖችን አክሴፕት የሚያደርጉ ይፈጥራሉ ማለት ነው። እነዚህ እንዴት ነው አክሴፕተር ሊፈጠር የቻለው ካላችሁን ደግሞ ቀጥሎ የምናየው ይሆናል ማለት ነው። ምክንያቱም አንድ ኤሌመንት ወይም ደግሞ የትኛውም ኤሌመንት ምን መሆን ይፈልጋል? ኦክቴት ሩልን ማሟላት ይፈልጋል። እነዚህ 3 ቫላንስ ኤሌክትሮን አላቸው። እነዛ ሰሚኮንዳክተሮች ደግሞ 4 ቫላንስ ኤሌክትሮኖች አላቸው። ስለዚህ አንድ ላይ 7 ነው። 8 አልሞሉም። ስለዚህ አንድ ኤሌክትሮን ይጎላል ማለት ነው። በዛ ቦታ አንድ ኤሌክትሮን በጎደለበት ቦታ ምን ይፈጠራል? ሆል ይፈጠራል። ወይም ደግሞ ሆል ማለት የኤሌክትሮኖች እጥረት ማለት ነው። ስለዚህ ሆል አለ። ሆል ደግሞ ምን አይነት ቻርጅ አለው? ፖዚቲቭ የሆነ ቻርጆች አሉት ማለት ነው። ፖዚቲቭ የሆነ ቻርጆች አሉት። ስለዚህ ይሄ ሆል ምን ይፈልጋል? ኤሌክትሮኖችን ተቀብሎ 8 መሆን ይፈልጋል ማለት ነው። ስለዚህ ተቀባይ ይሆናል ማለት ነው። ለዛ ነው አክሴፕተር ያልነው። to understand the formation of p-type semiconductor, consider a pure silicon crystal with an impurity say gallium added to it as shown in figure 1.13። እንግዲህ ይሄን በፊገር ምን ይመስላል የሚለውን ቀጥሎ በፊገር 1.13 ላይ የምናየው ይሆናል ማለት ነው። we know that silicon atom has 4 valence electron and gallium has 3 valence electron። ስለዚህ ሲሊከን 4 ቫለንስ ኤሌክትሮኖች አሉት፣ ጋሊየም ደግሞ 3 ቫለንስ ኤሌክትሮኖች አሉት ማለት ነው። when gallium is added as impurity to silicon እንደ ኢምፒዩሪቲ ሲሊከን ውስጥ ሲጨመር the 3 valence electron of gallium makes 3 covalent bond with 3 valence electron of silicon። እንግዲህ 3ቱ የጋሊየም ቫለንስ ኤሌክትሮኖች ከ3 ሲሊከን ቫለንስ ኤሌክትሮኖች ጋር ምን ያደርጋሉ? ኮቫለንት ቦንድ እንዲፈጠሩ ያደርጋሉ። the 4th valence electron of silicon cannot make a covalent bond with that of gallium because of the short of one electron in as shown above። እንግዲህ አራተኛው የሲሊከን ቫለንስ ኤሌክትሮን ከጋሊየም ጋር ኮቫለንት ቦንድ መፍጠር አይችልም። ምክንያቱም ጋሊየም ሌላ አንድ ተጨማሪ ቫላንስ ኤሌክትሮን ስለሌለው ማለት ነው። ሌላ ተጨማሪ ቫላንስ ኤሌክትሮን ስለሌለው ምንም አይነት ኮቫለንት ቦንድ መፍጠር አይችሉም ማለት ነው። ስለዚህ በዛ ቦታ ምን ይፈጠራል? ሆል እንዲፈጠር ያደርጋል ማለት ነው። therefore for each gallium atom add one hole is created። እንግዲህ ለአንድ ጋሊየም በሲሊከን ውስጥ በምንጨምርበት ጊዜ አንድ ሆል እየጨመረን እንሄዳለን ማለት ነው። ለምሳሌ 10 ጋሊየምን በሲሊከን ውስጥ ብንጨምረው 10 የሆነ ሆል እናገኛለን ማለት ነው። a small amount of gallium provide million of holes። እንግዲህ ትንሽ የሆነች ጋሊየምን በሲሊከን ውስጥ ብንጨምረው በሚሊየን የሚቆጠሩ ሆል እናገኛለን ማለት ነው። ሆሎችን እናገኛለን። due to thermal energy still whole electron pair are generated but the number of hole are very large compared to the number of electron። እንግዲህ በተርማል ኤነርጂ ምክንያት አሁንም በአንድ ጊዜ ምን እናገኛለን? ኤሌክትሮኖችን እና ሆሎችን እናገኛለን ማለት ነው። because of thermal energy ቴምፕሬቸር በሚጨምርበት ጊዜ እንግዲህ በመሃላቸው ያለው ቦንድ እንዲሰበር ያደርጋል። ያ ደግሞ በአንድ ጊዜ ኤሌክትሮን ከዛ ቦታ እንዲንቀሳቀስ ያደርጋል። ኤሌክትሮን የተንቀሳቀሰበት ቦታ ላይ ደግሞ ሆል እናገኛለን ወይም ደግሞ ፖዚቲቭ ቻርጅ እናገኛለን ማለት ነው። ስለዚህ በዚህ ውስጥ ደግሞ ቅድም እንዳልኳችሁ ብዙ ለምሳሌ ትንሽ የሆነች ጋሊየምን በሲሊከን ውስጥ ብንጨምር በሚሊዮን የሚቆጠሩ ሆሎችን እናገኛለን። እንግዲህ አሁንም ሌላ ሆል እናገኛለን በተርማል ኤነርጂ ምክንያት። ስለዚህ የሆሎቹ መጠን ከኤሌክትሮኖቹ መጠን በጣም በብዙ እጥፍ ይበልጣሉ ማለት ነው።
በብዙ እጥፍ ይበልጣሉ ማለት ነው። therefore in a p-type semiconductor hole are majority carriers and electron are minority carriers በዚህ ምክንያት ሆሎቹ ማጆሪቲ ኬረር ይሆናሉ በፒ ታይፕ ውስጥ ኤሌክትሮኖቹ ደግሞ ማይኖሪቲ ኬረር ይሆናሉ ማለት ነው። ሆሎቹ በጣም በብዛት ይገኛሉ ኤሌክትሮኖቹ ደግሞ በትንሽ መጠን ብቻ እንዲገኙ ይሆናል ማለት ነው። since the current conduction is predominantly by holes እንግዲህ current conduction ደግሞ ኮንዳክት የሚያደርገው በምንድነው የሚያዘው ዶሚኔት የሚደረገው በሆሎች ነው ማለት ነው። ምክንያቱም ሆሎች ብዛት ስላላቸው እነዛ ምን ያደርጋሉ ዶሚኔት ያደርጉታል ማለት ነው። ይሄ ሆል ደግሞ ምን አይነት ቻርጅ አለው ፖዚቲቭ የሆነ ቻርጅ አለው ማለት ነው። ፖዚቲቭ የሆነ ቻርጅ አለው it is called as p type ስለዚህ ፖዚቲቭ የምትለው p የመጀመሪያን ፊደል ስንወስድ ፖዚቲቭ ቻርጅን የምትወክል ይሆናል። ስለዚህ p የሚለው ፖዚቲቭ የሚለውን ነው የሚገልጸው ማለት ነው። ስለዚህ p type semiconductor የሚለውን ይገልጻል። p means ፖዚቲቭ የሚለውን የሚወክልልን ነው ማለት ነው። ስለዚህ ሆሎች ቅድም እንዳልኳችሁ ምን አላቸው ፖዚቲቭ ቻርጅ አላቸው ማለት ነው። ፖዚቲቭ ቻርጅ አላቸው። እስቲ በፊገር ደግሞ ምን ይመስላል የሚለውን እንየው። ፒ ታይፕ ምን አይነት ፊገር አለው የሚለውን አብረን የምንመለከት ይሆናል ማለት ነው። ፒ ታይፕ ሰሚኮንዳክተር በመሃሉ የምታዩት እንግዲህ ጋሊየም አለ መሃል ላይ ጋሊየም አለን። ጋሊየም እንግዲህ ቅድም እንዳልኳችሁ 3 ቫለንስ ኤሌክትሮን አላችሁ። ለምሳሌ 1 2 3 አለው ማለት ነው። ይሄ ጋሊየም ምን ይፈልጋል 8 መሙላት ይፈልጋል። ያንን ደግሞ 8 ለመሙላት ምን ማድረግ አለበት ኮቫለንት ቦንድ መፍጠር አለበት። ከማን ጋር ካጠገቡ ጋር ካሉት አተሞች ጋር ማለት ነው። ኤሌክትሮኖቹ ሼር በማድረግ ኮቫለንት ቦንድ መፍጠር አለበት ማለት ነው። ስለዚህ እንዳጋጣሚ ካጠገቡ የሚያገኘው አተም ምንድነው ሲሊከን ነው ማለት ነው። ሲሊከን ነው። ስለዚህ ከሲሊከን ጋር ኮቫለንት ቦንድ ይፈጥራል። ስለዚህ ሲሊከን ደግሞ 4 የሆነ ቫለንስ ኤሌክትሮን አለው። ጋሊየም 3 አለው። ስለዚህ አንድ ላይ 7 ነው ማለት ነው። ያን እንግዲህ 8 መሙላት አይችልም። አንድ ይጎለዋል። አንድ በጎደለበት ቦታ ምን እናገኛለን ማለት ነው ሆል እናገኛለን ማለት ነው። ሆል እናገኛለን። እስቲ እንየው አንድ በአንድ። እሺ እዚህ መሃል ያለውን ችኛዋን ከዚህኛው ጋር ሲሊከን ጋር ሼር ያጋሉ። ለሲሊከኑ ሁለቱም ኤሌክትሮኖች ለሲሊከኑም ለጋሊየሙም እንደ ቫላንስ ኤሌክትሮን ያገለግላሉ። ምክንያቱም ኮቫለንት ቦንድ ስለሆነ በዚህ በኩል ያለውም ሲሊከን እንደዛው፣ በዚህ በኩል ያለውም ሲሊከን እንደዛው፣ በዚህ በኩል ያለውም ሲሊከን እንደዛው ነው ማለት ነው። ስለዚህ በዚህ መልኩ ነው 8 ቫላንስ ኤሌክትሮን ለመሙላት የሚሞክረው ምን ጋሊየም። ግን 8 ሞልቷል ወይ የሚለውን እንየው። ለምሳሌ 1 2 3 4 5 6 7 አለው። አንድ ይጎለዋል ማለት ነው። አንድ ይጎላል። ያቺ አንድ ደግሞ በምን ትወክላለች? በጎደለበት ቦታ በሆል ነው የምትወከለው ማለት ነው። በሆል ነው የምትወከለው። ይሄ ሆል ደግሞ ፖዚቲቭ የሆነ ቻርጅ አለው ማለት ነው። ስለዚህ ፒ ታይፕ በዚህ መልኩ ይፈጠራል ማለት ነው። ስለዚህ በሚሊዮን የሚቆጠር ጋሊየምን በሲሊከን ውስጥ ብንጨምር በሚሊዮን የሚቆጠር ሆል ወይም ደግሞ ፖዚቲቭ ቻርጅ እናገኛለን ማለት ነው። ስለዚህ ይሄ ፖዚቲቭ ቻርጅ ደግሞ ምን አይነት ሰሚ ኮንዳክተር ተብሎ ይጠራል? ፒ ታይፕ ሰሚ ኮንዳክተር ነው ማለት ነው። ፒ የምትወክለው ደግሞ ፖዚቲቭ ቻርጅ ፖዚቲቭ መሆኑን ተናግረናል ቅድም ማለት ነው። ስለዚህ ሰሚ ኮንዳክተር ታይፕስ ወይም ደግሞ ሰሚ ኮንዳክተር ምን አይነት ናቸው የሚለውን እንግዲህ ክላሲፊኬሽናቸውን አይተናል አንድ በአንድ ማለት ነው። ስለዚህ እንተመቻችሁ ተስፋ አደርጋለሁኝ። ምንም አይነት ሐሳብ ካላችሁ እንግዲህ ኮሜንት ላይ ጻፉልኝ። ይሄ ቀጣዩ ፓርት ደግሞ የምናየው ስለ ፒኤን ጀንክሽን ነው። ፒ አይተናል ዛሬ፣ ኤን ምንድነው የሚለውን አይተናል። በሚቀጥለው ጀንክሽን ምንድነው የሚለውን እናያለን። በቀጣይም ደግሞ በሚቀጥለው ክላስ ፓርት ውስጥ ማለት ነው ባያዚንግ ምንድነው የሚለውን እናያለን። እንደዚሁም ደግሞ ምን አይነት ባያዚንግ ቴክኒኮች አሉ የሚለውን አብረን የምናይ ይሆናል። እንግዲህ ቀጣዩ ፓርት እናንተ ጋር እንዲደርስ ከፈለጋችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እላችኋለሁኝ። እንግዲህ ለጓደኞቻችሁም ሼር አድርጉት። የሚጠቅማችሁ ከሆነ እንደሚጠቅማችሁም ደግሞ ተስፋ አደርጋለሁኝ። በቀጣዩ ፓርት እስክንገናኝ ድረስ መልካም ጊዜ እላችኋለሁ። አመሰግናለሁ።